ሀገራችንን ባርክልን በኢየሱስ ስም አሜን። በቃ አሁን ጸለይሽ ማለት ነው። ምን ነው አፈጣጠንሽው? ልክ እንደ F16 ተዋጊ ጀት እኮ አበረርሽው እኮ አርጋ ገለበለብሽ አንቀለቀልሽው እኮ። የቡና ቁርስ ጸሎት እንደምትጸልዩ ማለት ጸሎት እኮ ሲባል በቃ ስርዓት መኖር ቆይ አትንኪ ከበላን በማስተዋል ነው። በዚህ ጉዳይ ላይ ተስማምተን ነው በዚህ ጉዳይ ላይ ተማምነን ነው የምንበላው። እንዴ ፍጥነቷን እያያችሁ ነው እንዴ? እና ቆይ አንተ ከዘፍጥረት እስከ ራዕይ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርን ባዶ ነበረች ብለህ እኔ ቁጭ ብዬ ልጠብቅህ እንዴ? ምን ማለት ነው? ምግብ ቀርቦ የለ እንግዳለን። ጸሎት አትወጂም እንጂ ነገርማ ምላስማ ለቆምሻል። በጣም ተቀምጧል ምላስ። በሉና ተያዙ እናንተ። ቆይ ይሄን ቁርጥ ከማንሳት በፊት ቁርጥ ያለውን ወንጌል እነግርሃለሁ። የቁርጥ ያለ ወንጌል ደግሞ በጸሎት ያልታሸ ህይወት ከንቱ ነው ልላችሁ ፈልጌ ነው። በነገራችን ላይ ግን ይኸውልሽ ሉሊትዬ አንቺ መልካም ሰው ነሽ። በደንብ ስሚ። ይኸውልሽ የሚጸልይ ሰው እግዚአብሔርን ያየዋል። ይሄ የተደነቃችሁበት ነገር በኋላ በጸሎት ሲፈተን ባዶ ሊሆን ይችላል እና እናንተ እንዴት ትደነቃላችሁ? እግዚአብሔር ባስቀመጠው ሰው አረ ምግቡ ቀዘቀዘ። ይቀዝቅዛል። ህይወታችንም ቀዝቅዟል። አንቺ ለነገሩ ጸሎት አትወጪም። ያው ብሉ